የእግዚአብሔር ቤተሰቦች በእያላችሁበት እንግዲህ ሰላም እግዚአብሔር ከናንተ ጋር ይሁን። እንግዲህ ዛሬ ትናንት ሁሌም ስሟን ጠርተን የማንጠግባት የእንጦጦ ኪዳነ ምሕረት የዘራ የቆመ ቤት የዋሻዋ ንግስት ለአባ ኤፍሬም ለአባ ያዕቆብ የተለመነች ለተጠማ ውሻ የራራች ልጆቼ በርቱ ጠንክሩ እያለች ከፊት ከኋላ ከግራ ከቀኝ የምትጠብቀን እናታችን ረርታን እንግዲህ ከሳምንት በፊት ሳምንት ራሱ አይሆነንም 3 ቀን 4 ቀን አይደል ሌላ አንቺ ጋር ከመጣን አይደል እንደዛ ነገር ይሆነናል። ይሄንን ቤት እንግዲህ እቺ ተከበረች እህታችን እናታችን በተከበረችበት ቤት ውስጥ በክፎች ወጣ እዚህ ቤት ውስጥ እንግዲህ እቺን የመሳሰሉ ልጆች በጣም የሚያማምሩ ልጆችን ይዛ እንግዲህ እዚህ ቤት ውስጥ አሳይኝ። እዚህ ቤት ውስጥ እንግዲህ ለአራት ነው እዚህ ቤት ውስጥ የሚተኙት። እዚህ ቤት ውስጥ እንግዲህ ለአራት ነው የሚተኙት። ያው አንደኛው ልጇ እንግዲህ የለም ግን ይሄን ያደረገ አምላክ ይክበር ይመስገን ብለን እንግዲህ ዛሬ እንግዲህ የሌላን ማለት ነው ነስቲ ይገው የሌላን እንግዲህ ለቅሷን ሳይሆን ማለት ነው ሳቋን ልናይ እንግዲህ ዛሬ እሷ ቤት ተገኝተናል። እስቲ በማርያም ደስ ያለው ሰው ብቻ ሼር ያድርግ። ሰው ሲደሰት ሰው ሲያገኝ ሰው እንባው ሲታበስ ደስ የሚለው ብቻ ኮሜንት ላይ ድንግል ማርያምን እያመሰገነ ሼር ያድርግ። እዚህ ጋር የምታዩት እህታችን የሌላ ልጅ ነች። እዚህ ጋርም እንግዲህ እሷም ልጇ ነው። ፈልገው አይደለም አደባባይ ይወጡት ግን ችግር ሆነባቸውና አደባባይ ወጡ። ዛሬ ግን እግዚአብሔር ለሁሉም ጊዜ አለውና እግዚአብሔር ለሁሉም መፍትሄ አለውና ከዚህ ከደሳሳ ቤት አውጥቷቸው እንግዲህ እግዚአብሔር ካሰቡት በላይ አድርጎላቸዋል። ዛሬ ይሄን ያደረገ አምላክ ይክበር ይመስገን እያልን እስቲ ከነሱ ጋር እንግዲህ ወደሚያርፉበት ቦታ እንወስዳቸዋለን። ሰው ሳይሆን እግዚአብሔር ያደረገላቸው እናሳያቸዋለን። በእግዚአብሔር እየገባችሁ ሼር አድርጉት። ሌላዬ ዛሬ ማልቀስ የለም ደስታ ነው። እንግዲህ ይሄን የመሰለ ልጅ እንግዲህ ማን ያምናል? በማርያም በእግዚአብሔር ሥራ የምትደሰቱ በድንግል ማርያም ሥራ የምትደሰቱ እስቲ ድንግል ማርያምን አመስግኑ፣ እግዚአብሔርን አመስግኑ። ዛሬ ይኸውላችሁ የነሱ ደስታ ከጀርባም ከፊትም ከኋላም በጣም ብዙ ሰው አለ እግዚአብሔርን እያመሰገኑ። ዘር ሃይማኖት ቀለም ብሔር ብለን አይደለም የመጣነው። እነሱ ሙስሊም ናቸው እኛ ደግሞ ክርስቲያን ነን። ግን የሚበልጠው የሰማዩ ነውና ዛሬ ሌላ እንቧ ታብሷል። ዛሬ ያየነው ነገር ደግሞ ማለት ነው ዛሬ ደግሞ ያየነው ነገር ፍጻሜው አምሮልን ደግሞ እንድናይ ደግሞ እስቲ የመጣንበትን ዓላማ እናሳያችኋለን። እግዚአብሔር ግን ሰጪ አምላክ መሆኑን ድንግል ማርያም በእኛ በተናቅነው ልጆቿ ላይ ግን መሳሪያ አድርጋን ከመወዳቸው ከማከብራቸው ወንድሞቼ ጋር የሰውን እንባ እንድናብስ አምላክ እየረዳችን ነውና ሰው እንዴት በዚህ ቤት ውስጥ ለአራት ይተኛል? እግዚአብሔር ግን መንገድ አለው። እኛ ልኮልን እንግዲህ ምንድን ያልኩሽ ሌላዬ የመጣውለት ድንግል ማርያም የተሻለውን ነገር ትሰጥሻለሽ አይዞሽ አልኩሽ። 3000 ብር የሰጠውሽ ቀና በእጁ 17000 ብር ሰጠናት። ዛሬ ደግሞ ደስ የሚል የምንወደው የምናከብረው ወንድማችን ከእስራኤል እንግዲህ ለእህታችን ደስ የሚል ነገር አድርጎልናል። ስለዚህ ያን ደስ የሚለውን ነገር እንግዲህ በሷ ቤት ነው የምንጨርሰው። ወንድማችን ሁሉ ጊዜ የሚረዳን ወንድማችን ነው። 40000 ብር ለኛ ልኮልናል። ይሄን 40000 ብር የላከልን ሱራፌል እንዲጠቀምበት የሱራፌል ወንድሞች እንዲጠቀሙበት አይደለም ሌላ እንቧ እንዲታበስ 40000 ብር ልኮልናል። ለምንድን ነው 40000 ብር የላከልን? አብራችሁን ቆዩ እሺ። በእግዚአብሔር የገባችሁ ሰዎች ሼር እያደረጋችሁት አብራችሁን ቆዩ። ሙሴ እግዚአብሔርን ታምራላችሁ መሰክራላችሁ። አሜን። እንግዲህ እግዚአብሔር የተመሰገነው ሁሉ ጊዜ ስሟን ጠርተን የማንጠግባት እንጦጦ ላይ ያለችው ኪዳነ ምሕረት ሰሚነሽ ያለችው ሰሚነሽ ኪዳነ ምሕረት ጸሎታችንን ልመናችንን ሰምታን እንግዲህ ሌላ ልናስደስት እንግዲህ መተናል። እንግዲህ የዚህ ሁሉ ሰው ደስታ ማየት እንግዲህ ቀላል አይደለም። እስቲ ገባ በሉ እንጀራችሁን ከፍ ይበል። አሜን አሜን አሜን።
ዘራችሁ ብሩክ ይሁን አሜን አሜን እንግዲህ ያው እግዚአብሔር የተመሰገነውን እንግዲህ ወንድማችን በእስራኤል ሀገር የሚኖረው ኃይለ ሚካኤል እንግዲህ 40,000 ብር ልኮልናል የሌላን ቪዲዮ ካየ በኋላ አሜን የሌላን ቪዲዮ ካየ በኋላ 40,000 ብር ልኮልናል ያንን 40,000 ብር እንግዲህ እግዚአብሔር ከፈቀደ ሌላ ቢያንሳትም 40,000 ብሩ አንዴ ጀምረንላታልና እስከ መጨረሻው ለቅሷን ሳይሆን ደስቷን ለማየት ማለት ነው እስከ መጨረሻው እኛ ቃል ገብተናል ስለዚህ እግዚአብሔር ወዶ ፈቅዶ አላህ ፈቅዶላት ማለት ነው ትናንትና ከዛ ከደሳሳ ጎጆ ላይ የኡነት በጣም የሚያሰቅቅ ነገር አንድ አልጋ ላይ እነዚህን የመሳሰሉ ልጆች መልካቸው ራሱ እግዚአብሔር ነው ማለት የዳ ልጆች አይመስሉም ግን እግዚአብሔር መልካም ነውና ማለት ነው እግዚአብሔር መልካም ነውና ልጆቿን ማለት ነው ዛሬ ከዛ ከደሳሳ ጎጆ አውጥቶ እንግዲህ ይሄንን 2 ክፍል ቤት ቀበሌ ሰጥቷታል ወንድማችን በላከልን 40,000 ብር እኛ ይሄንን 2 ክፍል ቤት እናድሳለን ብለን እንግዲህ ዛሬ የሌላን እንባ ለማደስ ለማበስ እንግዲህ እሷ ጋር ተገኝተናል ማንቡሼ ናሲ አሜን ምርቃትማ በኋላ ነው የምትመርቁት እዚህ ጋር ደግሞ ይወላችሁ በጣም የምንወደው በጣም የምናከብረው ወንድማችን አለ በሄርንበት የበረከት ስራ የአይምሮ ታማሚዎችን ቤት ስንሰራ ሰሚነሽ የተለያዩ ቦታው ላይ ወልቂጤ ድረስ በመሄድ የአይምሮ ታማሚዎችን የአይነ ስውራኖችን ቤት እንግዲህ በማይመጥን ዋጋ ማለት ነው በእኔ በጉልበቴ እናንተ እየለመናችሁ ነው የምታመጡት ገንዘቡን ብሎ እንግዲህ እሱ ከሚጠየቀው በላይ ማለት ነው ሌላ ሰራተኞች ከሚጠይቁን በላይ ያቅሙን እያደረገ ለዚህ ቤት እንግዲህ እግዚአብሔር በፈቀደው መልኩ እንዲሰራልን 7,000 ብር ትከፍሉኛላችሁ ብሎናል ይሄ 7,000 ብር ለሱ የሚጠቅመው ሆኖ ሳይሆን እግዚአብሔር አምላክ የልጆች አባት ነውና ማሙሼ እንወዳለና ክብራል እግዚአብሔር አምላክ ልጆችን ያሳድግል ዛሬ ለኛ የደረሰው በረከት ላንተ የሚረስ ልጆችን ያሳድግል ስለዚህ እግዚአብሔር የፈቀደውን እንግዲህ እናደርግላታል ለሌላ 40,000 ብሩን ከጨረሰን በኋላ ገና ማንፋታቸው ብዙ ነገሮች አሉ ሌላ ለረጅም ጊዜ ላይ እነዚህን የመሳሰሉ ልጆቿን ይዛ በብርድ በፀሐይ ማለት ነው የማይረባ አልጋ ላይ ተኝታለች ለሌላ አልጋ ያስፈልጋታል አልጋ ምንገዛላት ደግሞ የሽቦ አልጋ ወይንም ደግሞ ዝም ብሎ አልጋ አይደለምና እስከ 17,000 ብር ድረስ አውጥተን ጥሩ አልጋ ጥሩ መኝታ ላይ የምትተኛበትን ነገር እናደርጋለን ይሄንን ስናደርግ 40,000 ብሩን እዚህ ቤት እናፈሰዋለን ይሄን 40,000 ብር ግን ከጨረስን በኋላ የዝችን እናት የዝችን እህት የታለ እስቲ እንደው በኪዳነ ምሕረት ቅድም ያሳዩዋችሁ ጎጆ ቤት ውስጥ ወይንም ቅድም ያሳዩዋችሁ መጠለያ ቤት ውስጥ ይሄ ልጅ ይኖራል ብላችሁ ታስባላችሁ መልኩ እንኳን እንዴት እንደሚያምር ግን እግዚአብሔር መልካም ነው ድንግል ማርያም መልካም ነው ስለዚህ ልጅ ብላችሁ አልጋ ፍራሽ አንሶላ እንዲያው እኛን ገዛላታለን ብላችሁ እስቲ ቃል ግቡላት በጣም የተጎዳች እህታችን ነች እናታችን ነች ሌላ ደግሞ ነይ ጠሪያት ይሄው እዚህ ጋርም ደግሞ እንግዲህ እህቱ አለች እንግዲህ የዚችንም እህት እንግዲህ እንባ እናብሳለን በእግዚአብሔር ስም እኔ አልጋ እችላለሁ እኔ ፍራሽ እችላለሁ እኔ አንሶላ እችላለሁ የምትሉ ሰዎች ካላችሁ በእግዚአብሔር ስም ቃል ግቡልንና ስልኬ እዛ ላይ አለ እኔን ማውራት ትችላላችሁ አሁን ሰዓቱ እንግዲህ የምርቃት ነው ኃይለ ሚካኤል ይባላል ሌላዬ የሚኖረው በእስራኤል ሀገር ነው 40,000 ብር እንግዲህ የሌላን እንባ አብስልኝ ሱራ ወንድሜ ከወንድሞች ጋር ብሎ 40,000 ብር ልኮልሻል ይሄን 40,000 ብር እንግዲህ የሰራተኛ 7,000 ብር ከፍለ 33,000 ብር እኛ ጋር ይቀርሻል እሱን 33,000 ብር እንግዲህ ባሪፍ ነገር እንግዲህ አቅማችን በፈቀደው እናድስልሻለን ቀሪ የሚተርፈውን ገንዘብ ደግሞ እቃ እንገዛልሻለን ወንድማችንን እንግዲህ መርቂልን ያርግላት እድሜና ጤና ይስጠው አሜን አገሩ ሰላም አላህ ያርግልን አሜን የሰራው ከዚህ በላይ ሰርቶ የድሃዎች ሚረዳ አላህ ያርግልን አሜን ከሪም በላይ የተቸገሩ ይኖራሉ አልተፈለጉም እንጂ አልወጡም እንጂ ይኖራሉ በጣም ብዙ አሉ
የነሱ የሚደርስ አላህ ያድርገው ከሁሉም በላይ ጤናውን አላህ ይስጠው በሄደበት የሁሉም የሚደርስ አላህ ያርገው እናንተም እንደዚህ የሰበሰባችሁ ለኛ የቱ ጋር ናችሁ ብላችሁ የሰበሰብ ጥሩ ጀዛ አላህ ይክፈላል አሜን ክፍያ በሱ ነው እንጂ በሰው ልጅ ምንም ነገር አይገኝም በሱ አላህ ይስጣችሁ ሌላ ምለው ነገር የለኝም እኔም እደክማለሁ ሲሆነች ነገር እንትን ያጨናነቃለሁ ከኔ የጎደለ ፈጣሪ ሞልቶ ያሳየኝ በእናንተ ሌላው ነገር ምንም ነገር የለም እድሜና ጤና ይስጥልኝ እላለሁ አመሰግናለሁ አሜን እዚህ ጋር እንግዲህ ያው የእድሜ ባለጸጋዎች አሉ እኛ ትልቁ ትርፋችን ይሄን የበረከት ስራ ስንሰራ ትልቁ ነገር ምርቃት ነው ስለዚህ ምርቃት ደግሞ ማግኘት ደግሞ መምረጥ ሳይሆን መታደል ነውና ይሄው እናታችንም አሉ ኃይለ ሚካኤል ይባላል እናታችን ኃይለ ሚካኤልን መርቁልን በጉልበት ደግሞ የሚያገለግሉ ወንድሞች አሉ እነሱንም መርቁልን እሺ ቢስሚላሂር ረህማን ረሂም ባለበት ቦታ ይሄ ልጅ ብቅ ብሎ የሚወጣ ልጅ አላህ ያርገው አሜን አሸንፎ በስተቀር ተሸንፎ ማይገባ ልጅ አላህ ያርገው አሜን ሁሉም ቦታ የሄደበት ቦታ ሁሉም ወርቅ እንደ ጨረቃ የሚታይ ልጅ አላህ ያርገው አሜን የደከመ እታለ ብሎ የሚፈልግ ልጅ አላህ ያርገው አሜን ቢስሚላሂር ረህማን ረሂም ዛሬ ያሰበው በዛ ሀገር ቁጭ ብሎ መጥቶ ኢትዮጵያ ሊደግፍ የኢትዮጵያ ድሃ እታለ ብሎ የሚደግፍ ልጅ بسمالله زاري يا له كله ملوم يهول لكن الله آمين 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 إن أنتم دمو إن أنتم ما نيام نجر بأنتن وانا وسيندا شوفير كيري لو أيتشادم بسم الله إن أنتم بقبلاتو متوتو الله هرجع إن أنتم يا سباتو ملوم يارجلاتو الله هرجع إن أنتم يا سباتو إيه هالت بلاتو بشرا وست بشتانيا بكن ست كرين متوست بشتانيا إيه هالت بزي وست معنا اللي بلاتو كفتاتو راساتو አይታችሁ አገኛችኋት بسم الله إن أنت كاهن ودي هدايتو ያላችሁት ነገር ሁሉም ነገር ሞልቶላችሁ ምትገቡት ጀግና አላህ ያርጋችሁ እናንተም ያሰባችሁት ሙሉ ይሁን ቅዱስ ሚካኤል ከናንተ ይሁን እስላም ክርስቲያን አይልም እኔም እኮ የዲሃ ቤት ሲሰጠኝ አንተ ቅዱስ ሚካኤል ብዬ በሱ ገብቼ ነው የተሰጠኝ አሁንም ቢሆን ሃይማኖት ምን አይልም የቀልብ የሚያቀው እሱ ነው አሜን እሱ በሄዳችሁበት ቦታ መጋሻ ما أنتن يهون الله تونا يقوم الله تو الله يرجو عشان نفاتشو جبو هاجراتو متقبو وند اللي جوت الله يرجع إيه هلا إديها النات إيه هلا إديها أبات هودوس أمو يادر إيه هلا شو بلا شو متفلقو الله يرجع النات أباتي أجراتن سلام يرجع أجراتن داردن برو سلام يرجع يميانورن يا الله رب العالمين من قستاتنم سلام يرجع من قستاتنم سلام يرجع جغنوتاتنم كنقدي وقيا يبقى الله أجرات السلام يرجع وقيا كهون ودي بقى طورنتي بقى أجرات السلام يرجع ودياس وديدل يا الله يا ربي أجرات السلام أجرات السلام جنوتاتين سلام وطاتاتين سلام لجوتاتين يزمتوا لجوتاتين بسلام يقبولن إثيوبيا الناتاتين كهون ودي بقى تساق إثيوبيا الناتاتين تساق هديسات يميبقى آمين جغنوتاتين بسلام يمتولن آمين የሚያጠፋ ሰው ካለ ልቦና ይስጠው አይም ታይጥፋ ልቦና ይስጠው ቀልብ ይስጠው ሀገራችን ሰላም ያ ረብ العالمين ያ ረህማን ረሂም እናንተም አላህ ያስቆይልን ያ ረቢ ያ አላህ አልহামዱሊላህ ረብ العالمين አሜን ያ ረብ العالمين ያ እሺ በሰላም ያወለን አምላክ በሰላም አሳድረን አሜን በሰው አገር ያለው ጀግናችን ኃይለ ሚካኤል ይባላል ኃይለ ሚካኤል እንደ ሚካኤል አድርጎ እንደ መስቀሉ እንደ ሰይፉ አርጎ ይጠብቅልን አሜን እሷ ደሃ እህታችን እኛ ብንበላም ብንተኛም በቤታችን ወይኔ ሌላ ብለን ወይ እንደነግጣለን ወይ አንደነግጥም የህሊናችን የልቦናችን ያቀፈጣሪ ነው እሷ ላይ ታያት ይችላል እኛ በቤታችን ምን እንጨነቅበት ዛሬ ከጭንቁ ታለች ከጭንቁ ያውጣት አሜን ኃይለ ሚካኤል ከጭንቁ ያውጣው አሜን ከጭንቁ ያውጣው አሜን ያገሩ ረጂ ልጅ ይሁን አሜን ያገሩ የሚረዳ ወጣት ይሁን አሜን ያገሩ የሚጦል ልጅ ያርገው አሜን ባወጣበት የሚተካለት ነገር ያድርግለት አሜን እናንተ እሱ ብቻ መስጠቱ አይደለም እናንተ ነው ፈልጎ አገኛችሁት እንጂ እሱ እዛች ጋር ሳመኖራን አይታየው እኛ ደሃ ምስኪኖቹ መኖራን እንታየው በዛ ጎሳሱ አደጅ ላይ
ሸራው ከፍታችሁ ያሳያችሁ እናንተ ናችሁ እናንተ ብራናችሁ ይብራላችሁ አሜን እናንተ ብራናችሁ ይብራላችሁ አሜን ወጣት ደጉ አሜን ደንድሩ አሜን ከሩ አሜን ክበሩ ውለዱ ተዳሩ ተመረቁ ተማሩ አሜን ያገራችሁ ሁሉም የተጨነቀ የተቸገረ የጠበበው ሰው በእርግዝና ይጨነቃል በራብ ይጨነቃል በቤት ይጨነቃል በልጁ ደጅ አድሮበት ይጨነቃል ወላድ ከባድ ናት ወላድ ማለት በጣም የወላድ ጉድ ማንንም ጉድፍ አያቀውም የወላድ ጉድ እናንተ የወላድ ጭንቀ ምድርሱ ደራስ ስለሆናችሁ እሱ ይድረስላችሁ አሜን ኃይለ ሚካኤልም እሱ ይድረስላችሁ አሜን እሱ እዛች ጋር ቁጭ ብሎ ብሩ መርዳቱ ብቻ አይደለም እናንተ ካላወጣችሁት እሱ አያገኘውም የማንንም ቤት ስልክ ቢከፍተው እኔ ነኝ ብሎ አይልም እናንተ ከሱ ጋር ያላችሁ ግንኙነት የናንተ ይፍከርላችሁ አሜን ይደርላችሁ አሜን ይደጉ ይበሩ እሱን ጉልበቱ ያው ይባርካል አገር ክፍለ ሀገር ይሄዳል አይኑ የታወረበት አቅሙ የደከመበት በጉልበቱ ልክ ሳይሆን የሚያገኘው የዛኛው ምርዳታ አክል ነው ግን ግዴታም ስለሆነበት እንጀራውና ልጆች አሉት መጦራ ይኖርበታል ለነዛ ብሎ ዋጋ የሌለው ሂሳብ ነው የሚያስከፍላል ጉርበቱ ይባረክልን አሜን ብሩክ ያርግልን አሜን ሌላ ይሄ ቤት ዳይበት አሜን ዋይበት አሜን እድሜ ይስጥሽ አሜን በሽታዬ ዛሬ ከዚህ ቤት ተከፍቶ እንደወጣ ተከፍቶ ይውጣልሽ አመመኝ አትበይ ወሰልኩ አትበይ ልጅሽ ይደግልሽ በትምርቱ ይድረስልሽ ልጆችሽ ድግ ያርግልሽ ወዳጅሽን ጠላትሽም ወዳጅሽ ይደነግጥ ዛሬ ጠላትሽ ሊደነግጥ ወዲያድሽ ሊደሰት ይሄ ቤት ከፍቶ ከዛች ከኩሽና አውጥቶ የዚህ ቤት ከፍቶ ሰጥቶሻል ፈጣሪ ትልቅ ነገር አለው ለማንሳት ወጂ የማንሳት ጣይ ለኔ የደረስክልኝ አምላክ የማንን ድረስለት ብለሽ እየመረቅሽ የልጆቹ ሆድሽ አስፍቶልሽ አንቺ ጤናሽ ለቆልሽ ከወጣ ቆሻሻው ተጠረገው ቆሻሻው ተጠርጎ ያውጣልሽ አሜን ያውጣልሽ እህቶችሽ አይለይሽ ኢትዮጵያ ሰላም ትሁን ኢትዮጵያ ሰላም በመሆን ነው እነዚህ ልጆች አሁን መውጫ ባያገኙስ ብሩ ቢመጣ ምን ያረግ ነበር ብሩስ ቢኖር ምን ያረግ ነበር ማን ይሰራዋል ማን ያንቀሳቀሰዋል አገራችን ሰላም ይሁን አንድነታችን አንድ ይሁን መንግስታችን እግዚአብሔር ያቆይልን ቅፋት ይጠብቀን እኛ ወጣቶቻችን ተትምርታቸው ተምረው ይደንድሉ በትምርታቸው አንደኛ ይውጡ የተቸገረው ሁሉን ይፈረጅ የተራበው ሁሉም ይጥገብ የተራቆ ሁሉም ይልበስ የበረደው ሁሉ ይሙቀው ዛሬ አንቺ ይሄ ቤት ከዛ አንድ ቤት እንደዚህ ገብተን ላረፋ ለሮመዳን ቡናን እንጠጣበት ያጣነው ቤት መኝታ ቤትና ሳሎን በዛ ሊሰበኩ ነው ባንቺ በቀጠናሽም በወረዳሽም ከማንን ከምን ቅፋት የሌለበት ሰው ነው ያን ከረዳ ሰው ይሄን ያስተደካከሉ ይሻላሉ እነሱ ቅፋት ሳይነካብሽ ቅፋት ሳይሆንብሽ የነሱ ቅፋት ሳያድርብሽ እነሱ ሰላም ያርግልሽ ያንቺ የላላ ሆድ የሁሉም ይላላል ሁሉም የተጨነቀ ይላላል ወሄም እንደዛ የሚያያት ወንድ ልጅ ይፍጠርልሽ እሷም የልጆች እናት ናት 5 ልጆች ይዛለች አሁንም እናንተ ባላችሁበት እዛ ጋር መዳሰስ ነው እኛ በየቤታችን ያለንበት የራሳችን ቁስል አይደለም ዛሬ በእህታችን ቁስል ነው ግን በአንድ ሰው ቁስል አንድ ሰው ይድናል አንዱ ይታከማል ፈጣሪ ከናንተ ጋር ይሁን የፈጣሪ ይጠብቀው ሊቀመላኩ ይጠብቀው ሊቀመላኩ አውሎ ያግባል ከኔ የጎደለ ሊቀመላኩ ይላል አሜን እንግዲህ ያው እግዚአብሔር የተመሰገነ ይሁን እኛንም በእድሜያችን ላይ እችን ቀንናችን ሳ ተጨማሪ አድርጎ ሰጥቶን ወጥቶ ከመቅረት አግኝቶ ከማጣት የሰው እጅ ከማይት ሰውሮን የእህታችንን እንቧን ሳይሆን ሳቋን እንድናይ የረዳን የሰራዊት ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ይክበር ይመስገን ዛሬ በጣም ደስ ብሎኛል ይሄን የሚያክል ልጅ አለኝ የሁለት ልጆች አባት ነኝ ግን ይሄን የመሰለ ልጅ ግን ፀሐይና ዝናብ እየዘነበበት ያደገ የኖረ ልጅ አይመስልም ግን እግዚአብሔር ጊዜ ወቅት ሰዓት አለውና ይሄን ሁለት ክፍል ቤት ሰጥቷታል ሌላ የማስቸግራችሁ ልበ መልካሞች እንደምትኖሩ አውቃለሁ ገንዘቡን ይዞ የተቀበረ ማንንም የለም ግን ግዴላችሁም ዛሬ ኃይለ ሚካኤል ያገኘውን በረከት ወንድሞቼ ያገኙትን ምርቃት እኔም ያገኘሁትን ምርቃት እንድታገኙ እህታችን አልሞላላትም ጀመርን እንጂ አልጋ ፍራሽ አንሶላ ብርድ ልብስ ጥሩ ላይ መካስ አለብን እችነታችን ማስተኛት ስላለብን ሱራ እኔ ይሄን ነገር ማድረግ ፈልጋለሁ አይጎል ሰጥቶ የጎደለበት ካለ ለኔ ስጡኝ ለኔ ነገሩኝ ይሄን የበረከት ስራ እንዳቆመው ማለት ነው አድርጎ የጎደለበት ሰው የለም ሰጥቶ የጎደለበት ሰው የለም ጭራሽ እግዚአብሔርን ያገኛል ድንግል ማርያምን ያገኛል አላህን ያገኛል ስለዚህ በእግዚአብሔር ስም እችነታችንን በደንብ አድርገን እንድናስደስታት ቀጣይ ማስቸገራችሁ አካውንቷን እዛ ላይ ጽፌላችኋለሁ መርዳት ማገዝ የምትፈልጉ ሰዎች ካላችሁ በስልኳም እየደወላችሁ ማገዝ መርዳት ትችላላችሁ እንግዲህ ወንድሜ ቀጣይ ስንመጣ እንግዲህ ይሄን ቤት ጨርሰን ቁጭ ብለን እንግዲህ እንመራረቃልና ደስ አላለ
በቃ ከዚህ የበለጠ ደስታ ምን አለ? ስንመጣ እያለቀሰ ነበር፣ አላለቀሰም። ዛሬ ግን ከዚህ የበለጠ ደስታ ምንም የለም። ይሄን ደስታ ደግሞ እስከ መጨረሻው ማየት የምትፈልጉ ሰዎች ካላችሁ እርዷትና አሪፍ ነገር ላይ እናስተኛት። እኛ ቤታችን ስንገባ 2-3 ቅያሪ አንሶላለን። እሷ ላይ ግን ገብታችሁ ስታዩ የእውነቴን ነው የምላችሁ 2 ብርድ ልብስ በስነ ስርዓት የላትም። አንድ አልጋ ላይ ለ4 ነበር የሚተኙት። ስለዚህ እዚህ ከመምጣታችን በፊት ሂሳብ አውጥተናል። አልጋ፣ አንሶላ፣ ብርድ ልብስ 17000 ብርና እስከ 16000 ብር ይላል። አንዳንድ ክፉ ሰዎች ይኖራሉ። እንዴት ነው 17000 ብር 16000 ብር የሚያወጣው የሚሉ ሰዎች ሊኖሩ ይችላሉ። ስለዚህ እሱን ጊዜው ወቅቱ ሰዓት ደርሶ እኛ ፍራንኩ እጃችን ይግባ እንጂ ገዝተን እናሳያቸዋል። ምንም ችግር። ስለዚህ ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነ ሁሉም ቢመርቅ አንድ ቃል ልናገር። እሺ ይቻላል። እሺ ሌላ አደራ ማለት ሁሉም ችግር ታውቃለች አውቃለሁና ከውስጣ ሰው ኃይል እንደሌለው እንድታምን የሁሉም ተደረገው በእግዚአብሔር ኃይል በሰው ተመስሎ ይመጣል እንጂ ራሱ አይወጣምና እኔ በውስጥሽ አውቃለሁ። ይሄን በዝርዝር መናገር ስለማልፈልግ ነው። ቅሬታ እንዳይኖርሽ የሰው ልጅ ወርቶኛል ብለሽ አውቃለሁ። ወደ ዝርዝሩ መግባት ስለማልፈልግ የነበረን ጉዞ ታውቂያለሽ። እኔ ሁሉም ይቅር ብዬዋለሁ። አዎ አፎቱ ሊላ እኔ ለአላህ ብዬ አፍ ብዬዋለሁ። የበደለኝም የበደልኩትም ሁሉም አፍ ብዬዋለሁ። እኔ ምንም ትልቅነት ነው። እኔ አንድ ነገር ልንገርሽ፣ ሰዎች ነንና እኔም ሌላም ችግር የለም። አንተን አድርገኸው ሳይሆን ሌላ ሰዎች ያደረጉት ሊኖር ይችላል። እኔ ሁሉን ነገር አፍብየዋለሁ። በቃ ስለዚህ አፉ ተባብለዋል። በዚህ አጋጣሚ ደግሞ ደስ የሚለው ነገር እኛ ይሄን ነገር አናውቅም። ሁለቱ ተጣልቷል ይመስለኛል አይደለም ነው ከሌላ ሰው ጋር በቃ ስለዚህ ዞሮ ያው አፉ ተባብለዋል። ዛሬ በዚህ ቤት እንግዲህ ሙስሊም ክርስቲያን ጴንጤ ምናም ነገር አይሰራም። ደስ አላለሽ? እስኪ ደስታሽን አንድ ግለጭልንና እችን የመሰለሽ ልጅ እንግዲህ በማርያም ሴት እህቶቼ በተለይ እዛ ቤት ውስጥ የምትኖር አትመስልም ነበር። ግን እግዚአብሔር ወቅት ጊዜ ሰዓት አለውና ይሄው ዛሬ እንግዲህ ፈካ እያረጋት ነው። የኛ ኪዳነ ምሕረት ቅዱስ ሚካኤል ቅዱስ ገብርኤል እንግዲህ እህታችንን ፈካ እያረገን እስኪ የሆነ ነገር ቢያችሁ ደስ ብሎኛል። በቃ እግዚአብሔር ይመስገን። ብዙ መናገራችን እኛ ነው የምንለፈልፈው። ስለዚህ ሌላ እንወድሻለን እናከብሻለን። በሚቀጥለው ስንመጣ እንግዲህ ቁጭ ብለን ቡና ካንቺ ጋር እንጠጣለን። እንግዲህ ነገ ወንድማችን ስራውን ይጀምርናል እግዚአብሔር ከፈቀደ። ይሄው ቤቱን አሳያቸው እየዞርክ ያው እንግዲህ እንደስታ እንግዲህ መሰለ ነገር ማየት የለም። የእህቷ ልጅ ነው። እግዚአብሔር ይመስገን። እንግዲህ በቃ ቀጠል ኃይለ ሚካኤል ወንድማችን እንግዲህ ባለበት ቅዱስ ሚካኤል እንግዲህ ሁሉ ጊዜ ገብርኤል አሻግሮኛል፣ ገብርኤል ድልድይ ሆኖኛል ትለኛለህ። እንደ ወንድም እንደ ጓደኛ እየደወልክ በቮይስም በስልክም ቀጥታም እየደወልክ ብዙ ነገር ታማክረኛለህና አሁንም እንግዲህ ባለበት እንግዲህ ቅዱስ ገብርኤል ቅዱስ ሚካኤል አብሳሪው ቅዱስ ገብርኤል ለአናንያ ለአዛርያ ለሚሳኤል ፈጥኖ የደረሰለት ቅዱስ ገብርኤል እንግዲህ ባለበት አገር ፈጥኖ ይድረስልህ። አላማህና ግብህ ምን እንደሆነ ሁሉ ጊዜ ስለምትነግረኝ ከዚህ የበለጠ እንግዲህ አብሳሪው ቅዱስ ገብርኤል ረድቶ ይሄንን ቤት ደግሞ ጨርሰነው ዳግም ቁጭ ብለን እንደገና ቡና ሻይ የምንልበት ቀን ያምጣልን። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ጤና